መልካም የእሁድ ማለዳ ወንድሞቼና እህቶቼ፣ ወደ እግዚአብሔር ቤት ለመሄድ ስትዘጋጁ ደስ እያላችሁ እንደሆነ አውቃለሁ። ይህም በልቤ የሞላውን የእግዚአብሔር ቃል ላካፍላችሁ። ቀድማችሁ ያሸነፋችሁትን ውጊያ ነው እየተዋጋችሁ ያላችሁት። ይህ አያስደንቅም? ድል ያደረጋችሁትን ውጊያ ነው እየተዋጋችሁ ያላችሁት። ምናልባት ጠላት በድፍረት ወደ እናንተ ሊመጣ ይችላል። ግን እግዚአብሔር በልጁ በኢየሱስ ክርስቶስ በጎልጎታ ተራራ ላይ ድልን እንደሰጣችሁ አረጋግጦላችኋል። ለምን እንደሚዋጋችሁ ታውቃላችሁ? ምክንያቱም በውስጣችሁ ምን እንዳለ ያውቃል። በውስጣችሁ ያለውን አቅም፣ ዓላማና በላያችሁ ላይ ያለውን ኃይል ያውቃል። ዓላማው እናንተን መርታት አይደለም፣ ባገኛችሁ ድል ላይ ጥርጣሬ እንዲኖራችሁ ማድረግ ነው። ይህ እቅዱ ነው። ሰይጣን በማንነታችሁ አይደለም የሚዋጋችሁ በእናንተ ውስጥ ያለውን ታላቅ ነገር፣ ዓላማችሁን፣ መዳረሻችሁን፣ አገልግሎታችሁን ስለሚያውቅ ነው። በዛሬው ቀን ውጊያውን አሸንፋችኋል።